የተወደዳችሁ ወንድሞቼ እናቶቼ የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እኔ ወንድማችሁ ያሬድ ነኝ። በዚህ ጊዜ ደግሞ የእግዚአብሔርን ሐሳብ በጋራ እንካፈላለን። መጽሐፍ ቅዱስ የያዘን የሐዋርያት ሥራ ምዕራፍ 17 ቁጥር 10 እስከ 15 ያለውን ክፍል እናወጣና በጌታ ስም አነበዋለሁ። ወዲያውም ወንድሞች ጳውሎስና ሲላስን በሌሊት ወደ ቤርያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኵራብ ገቡ። እነዚህም በተሰሎንቄ ከነበሩት ይልቅ ልበ ሰፊዎች ነበሩና ነገሩ እንደዚህ ይሁንን ብለው ዕለት ዕለት መጻሕፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ስለዚህም ከእነርሱ ብዙ ከግሪኮችም የከበሩት ሴቶችና ወንዶች ጥቂት ያይደሉ አመኑ። በተሰሎንቄ ያሉት አይሁድ ግን ጳውሎስ በቤርያ ደግሞ የእግዚአብሔርን ቃል እንደሰበከ ባወቁ ጊዜ ወደዚያው ደግሞ መጡና ሕዝቡን አወኩ። በዚያን ጊዜም ወንድሞቹ ወዲያውኑ ጳውሎስን እስከ ባህር ድረስ ይሄድ ዘንድ ሰደዱት። ሲላስና ጢሞቴዎስም በዚያ ቀሩ። ጳውሎስን የሸኙት ግን እስከ አቴና ደረሱት። እንደሚቻላቸውም በፍጥነት ወደ እርሱ ይመጡ ዘንድ ወደ ሲላስና ወደ ጢሞቴዎስ ትእዛዝ ተቀብለው ሄዱ ይላል። እንጸልይ። የእግዚአብሔር ቃል ሕያው የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ጅማትና ቅልጥምንም መንፈስና ነፍስንም እስኪለይ ድረስ ይወጋል፣ የልብንም ሐሳብ ስሜትን ይመረምራል ተብሎ እንደተጻፈ እንዲሁ አቤቱ ቃልህ ሕያው ነው፣ እንደገና እንድትናገረን በሕያውነት ደግሞ እንድትነካን የሞተው ማንነት በቃልህ ሕያው ደግሞ እንዲሆን አቤቱ ቃልህ ደግሞ የሚሰራ ነውና ሊሰራ የሚገባው ማንነታችን ጌታ ሆይ በቃልህ ደግሞ እንዲሰራ በኢየሱስ ክርስቶስ ስም እንጸልያለን። ለሚሰሙትም ለእኔም ደግሞ ለምናገር ጸጋ እንዲበዛ እንድታግዝ እጸልያለሁ በናዝሬቱ ጌታ በኢየሱስ ስም። እንግዲህ ክፍሉን እንዳነበብ ነው በዚህ በሐዋርያት ሥራ ምዕራፍ 17 ቁጥር 10 እስከ 15 እና ደግሞ በዚያው መጽሐፍ ምዕራፍ 20 ቁጥር 4 ላይ ባለው ቃል መሰረት ስለ ቤርያ ሰዎች እግዚአብሔር ከዚህ ክፍል የሚያስተምረን የልቡ ሐሳብ አለ ማለት ነው። ያንን በጋራ እንካፈላለን። ክብር ለጌታ ይሁን። እንግዲህ ቤርያን ጂኦግራፊካል ሎኬሽኗን ስንመለከት በመቄዶንያ አገር የምትገኝ ከተማ እንደሆነች እናያለን። ማለትም በአሁኑ ጊዜ በሰሜን ግሪክ ላይ ትገኛለች። ሐዋርያው ጳውሎስ እንግዲህ ያደረጋቸውን የወንጌል ጉዞ ወይም ደግሞ የታላቁን ተልእኮ ጉዞ ስንመለከት በሶስት ክፍል ነው የምንመለከተው። ይህን ክፍል ግን ስናጠና ሁለተኛውን የወንጌል ጉዞ ባደረገ ጊዜ በቤርያ ሐዋርያው ጳውሎስ ቤተክርስቲያን እንደ መሰረተ እንመለከታለን። እዚህ ቤርያን ስናነሳ እንግዲህ የቤርያ ሰዎች እያለን ስንጠራ የቤርያ ሰዎች አይሁድም ናቸው፣ ደግሞ የግሪክም ሰዎች ናቸው። ማለትም አይሁዶችም አሉ እዚያ ውስጥ፣ አሕዛቦችም ደግሞ አሉ። እዚህ ሐዋርያው ጳውሎስ በተሰሎንቄ ከበረታው ስደት ወደ ቤርያ ሲመጣ በቀጥታ ከወንድሞች ጋር ወደ አይሁድ ምኵራብ እንደገባና እዚያ ደግሞ የእግዚአብሔርን ሐሳብ ይህንን የምስራችን ወንጌል ይሰብክና ያስተምር እንደነበር እንመለከታለን ማለት ነው። ይህንን እንግዲህ በሚያደርግበት ጊዜ እዚያ የነበሩ የቤርያ ሰዎች አይሁድ የሆኑት ልበ ሰፊ ነበሩ። በተሰሎንቄ ከነበሩት አይሁዳውያን ይልቅ ልበ ሰፊ ነበሩ። ሐዋርያው ጳውሎስ ይሰብክ የነበረውን ስብከት ያስተምር የነበረውን ትምህርት እውነት ይሁንን በሚል ዕለት ዕለት እየመረመሩ ዘንድ ቃሉን በሙሉ ፈቃዳቸው እንደተቀበሉ ከእነርሱም ብዙዎች ደግሞ እንዳመኑ በተለይም ደግሞ የከበሩት የግሪክ ሴቶችና ወንዶችም ጭምር እንዳመኑ በእግዚአብሔር መንግሥት እንደተጨመሩ የምናይ ነው የሚሆነው። ይህን በሰሙ ጊዜ እንግዲህ ሐዋርያው ጳውሎስ በተሰሎንቄ በነበረበት ጊዜ ስደትን ያስነሱ እነዚያ አይሁዳውያን
አሁን ደግሞ ወደ ቤሪያ መጥቶ የእግዚአብሔርን መንግስት ወንጌል ቃሉን እንደሰበከ በሰሙ ጊዜ ከተሰሎንቄ ተነስተው ተከትለው መጡና ቤሪያ ላይ እንደገና ደግሞ አመፅን ሲያስነሱ እንመለከታለን። ወገኖች በጋራ ሊሸኙት እንግዲህ ወስደው ወደ አቴና እንዳደረሱትና ጢሞቴዎስና ሲላስን ደግሞ ቶሎ እንዲመጣ እነዚያ ሸኝተው የነበሩ ወንድሞች ትእዛዝ ተቀብለው እንደተመለሱ እናያለን። ክብር ለጌታ ይሁን። እንግዲህ የቤሪያ ሰዎች ምን አይነት ካራክተር የያዙ ሰዎች ናቸው፣ ምን አይነት ባህሪ ያላቸው ሰዎች ናቸው የሚለውን በዚህ አሁን ባየነው መጽሐፍ ቅዱሳዊ አውድ ላይ ተንተርሰን የምንማር ነው የሚሆነው። የመጀመሪያውን እንግዲህ በእነሱ ህይወት ላይ የሚታየውን ኳሊቲ ወይም ደግሞ ካራክተር ስናይ ልበ ሰፊ እንደሆኑ እናያለን። they are prudent, they are noble enough። ልበ ሰፊ ናቸው። እንደ ተሰሎንቄ ሰዎች በጭፍን የእግዚአብሔርን ቃል የሚቃወሙ አልነበሩም። እንደ ተሰሎንቄ ሰዎች በጭፍን የሚያሳዱ አልነበሩም። የእግዚአብሔርን ቃል ለመስማት ለማዳመጥ ልባቸውን ሲያሰፉ እንመለከታለን። ልባቸውን ሲከፍቱ እንመለከታለን። በጣም የሚደንቀው የሚማር ልብ ያላቸው ሰዎች ናቸው። ትህትና የሚታይባቸው ሰዎች ናቸው። አንዳንድ ጊዜ ሰዎች በትዕቢት ሲነፉ ትህትና ስለሚጎላቸው የሚማር ልብ የላቸውም። ምንም አያውቁም፣ አልተረዱም፣ ግን ያወቁ ይመስላቸዋል። ምክንያቱም የተሞሉት በትዕቢት ነውና ዝቅ ብለው በትህትና መማር አይለምዱም። በቤሪያ ሰዎች ዘንድ ግን የምናየው ይሄን አይደለም። የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ ልበ ሰፊ እንደሆኑ እንመለከታለን። ክብር ለጌታ ይሁን። ለመማር የተዘጋጁ እንደሆኑ እናያለን። በጣም ይደንቀው ጌታችን ኢየሱስ ክርስቶስ ደቀ መዛሙርትን ይህን ታላቁ ተልእኮ በሚሰጥበት ጊዜ በተለይም በማቴዎስ ወንጌል ምዕራፍ 10 ላይ ወንጌል ይዘው ወደ ከተማ ሲገቡ ስደት በሚያስነሱበት ጊዜ ያንን ከተማ ለቀው እንዲሄዱ ነግሯቸዋል። ይሄ ማለት ግን ፈርተው በአንድ ስፍራ ተቀምጠው በር ዘግተው እዚያው ጋር እንዲደላደሉ ከሚል እሳቤ ሳይሆን ተንቀሳቅሰው በሌላ ስፍራ ደግሞ ያልሰሙና ያልዳኑ ነፍሳት ስለሚኖሩ ለነሱ ደግሞ ይህንን የምስራችን ቃል ማድረስ ስለሚገባቸው ከዛ አንጻር ነው። አንዳንድ ጊዜ ሰይጣን ስደትን በሚያስነሳበት ጊዜ በተለይም ደግሞ የራሱን ዕቃ ተጠቅመው ተከራይቶ ስደት ሲያስነሳ ወንጌል የቆመ ይመስለዋል። ያላወቀው ነገር ግን ወንጌል በብዙ እጥፍ እየሰፋ ነፍሳትንም ወደ እግዚአብሔር መንግስት እየጨመረ የሚመጣ የማይቆም ለማዳን የሆነ የእግዚአብሔር ኃይል መሆኑን ነው። ክብር ለእግዚአብሔር ይሁን። የቤሪያ ሰዎች ልበ ሰፊዎች ናቸው። ከተሰሎንቄ ሰዎች ይልቅ ልበ ሰፊ አስተዋዮች ናቸው። የሚማር ልብ ያላቸው ናቸው። ሌላ ደግሞ ባህሪያቸውን ስንመለከት በጣም የሚደንቀው መርማሪዎች ናቸው። መርማሪዎች ናቸው። ሐዋርያው ጳውሎስ እንግዲህ ያስተማረውን ትምህርት የሰበከውን ስብከት ያንን ፕሪቺንግ ያንን ሰርመን ያንን ቲቺንግ እንደወረደ ሲቀበሉ አንመለከትም። ምንድነው የሚለው? በእግዚአብሔር ቃል በተለይም በዚያን ጊዜ በነበረው ደግሞ አውድ መሰረት በብሉይ ኪዳን በዚያ መጽሐፍት ተጽፏል ወይ በሚል እሱ የሰበከውን ስብከት ያስተማረውን ትምህርት ከመጽሐፉ አንጻር ይመረምሩ ነበር። አያችሁ፣ መርማሪ ትውልድ ነበሩ ማለት ነው። እነዚያ የቤሪያ ሰዎች መርማሪዎች ናቸው። ምንም እንኳን ጳውሎስ ቢሆንም ሐዋርያ ቢሆንም እግዚአብሔር የተላከ ቢሆንም ነገር ግን ይመረምራል ወገኖች። የማይመረምር አንድ ብቻ ነው፣ እሱም እግዚአብሔር ነው። እኛ አገልጋዮች፣ እግዚአብሔር ሎሌዎች ልንመረምር ይገባል። የምናስተምረው ትምህርት፣ የምንሰብከው ስብከት በእግዚአብሔር ቃል አንጻር ሊመረምር ይገባል። የቤሪያ ሰዎች መርማሪዎች ነበሩ። ቃሉን በደንብ ኤግዛሚን የሚያደርጉ በደንብ ቴስት የሚያደርጉ ደግሞ ቬሪፋይ የሚያደርጉ ከዚያ በኋላ
የሚቀበሉ ናቸው እንጂ እንደተነገረ እንደሰሙ ወዲያውኑ ተቀብለው የሚያስገቡ አልነበሩም። ይህ ትልቅ ካራክተር ነው፣ ትልቅ ኳሊቲ ነው በእነሱ ህይወት የምናየው። ክብር ለእግዚአብሔር ይሁን። ሌላው በጣም የሚደንቀው ነገር የእግዚአብሔርን ቃል ፈላጊዎች ናቸው። እውነት ፈላጊዎች ናቸው። እውነት የሚራቡ ናቸው። እውነትን የሚጠሙ ናቸው። ጽድቅን የሚራቡ ናቸው፣ የሚጠሙ ናቸው። ለቃሉ ያላቸውን ቦታ ስንመለከት ምን ያክል ዕለት ዕለት ቃሉን ይመረምሩ እንደነበር፣ ምን ያክል ሐዋርያው ጳውሎስ ይሰብክ የነበረውን ያስተምር የነበረውን ያንን ይመረምሩ እንደነበር እናስተውላለን። አንዳንድ ጊዜ ባለማስተዋል የሰዎች ተከታይ እንደሆነና ሰዎች የሚናገሩት ሁሉ ልክ ይመስለንና የእግዚአብሔርን ቃል እውነት እንስታለን። እነዚህ ሰዎች ግን የፐርሰናሊቲ ተከታይ አይደሉም፣ የሰዎች ተከታይ አይደሉም። ይልቁን ግን የእግዚአብሔርን ቃል እውነት ፈላጊዎች፣ ተጽፏል ወይ የሚሉ አለ ወይ የሚሉ ናቸው። ክብር ለእግዚአብሔር ይሁን። ዘን ቃሉን በሙሉ ፈቃድ ተቀበሉት ይላል። ኢየሱስ ጌታ ነው። በሙሉ ፈቃዳቸው ከመረመሩ በኋላ ከፈተሹ በኋላ መመርመር በመንፈሳዊነት እንደሆነ እናስተውላለን። ጌታ ይመስገን። ከመረመሩ በኋላ በደንብ ኤግዛሚን ካደረጉ በኋላ በደንብ ቴስት ካደረጉ በኋላ በደንብ ቬሪፋይ ካደረጉ በኋላ ከእግዚአብሔር ቃል አንጻር የሐዋርያው ጳውሎስን ትምህርት የሐዋርያው ጳውሎስን ስብከት በሙሉ ፈቃዳቸው ሲቀበሉ እናያለን። እግዚአብሔር የተመሰገነ ይሁን። ስለዚህ የሚቀበል ልብ ያላቸው ሰዎች ናቸው። ሌላውን መቀበል የሚችል ልብ ያላቸው ሰዎች ናቸው። ሃሌሉያ። ሌላው ደግሞ በጣም የሚደንቀው ከመረመሩ በኋላ እንዳመኑ አያችሁ። ይሄ ነው ትልቁ ጭብጥ። ሐዋርያው ጳውሎስ ሰበከ፣ ልበ ሰፊ ነበሩ። እውነት ይሁንን በሚል ዕለት ዕለት ቃሉን መረመሩ፣ በሙሉ ፈቃዳቸው ተቀበሉ፣ ዘንድ አመኑ። ብዙዎች ከነዚያ አይሁዶችም በዚያ በአይሁድ ምኩራብ ከነበሩት የቤሪያ ሰዎች አይሁዶችም እንዲሁም ደግሞ ግሪኮችም ጥቂት ያይደሉ የከበሩ ሴቶችና ወንዶች ጭምር እንዳመኑ የእግዚአብሔር ቃል ይናገራል። ክብር ለጌታ ይሁን። ብዙዎች ወደ እግዚአብሔር መንግስት እንደፈለሱ በዚህ ክፍል እንመለከታለን ማለት ነው። ሃሌሉያ። ዛሬም ቢሆን ይህ ወንጌል የሚያሳፍር አይደለም፣ የማያሳፍር ነው። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ተብሎ እንደተጻፈ ለማዳን የሆነ የእግዚአብሔር ኃይል ወንጌል ነውና ዛሬም ሃሌሉያ ብዙዎችን ወደ እግዚአብሔር መንግስት እያመጣ ነው። ክብር ለስሙ ይሁን። በዚያ አላበቃም። ከዚያም ባለፈ ደግሞ በሌሎች ላይ አዎንታዊ የሆነ ተጽዕኖ የሚያሳርፉ አማኞች ሰዎች ነበሩ። የቤሪያ ሰዎች ብዙ ጊዜ ስለ ተጽዕኖ ስንመለከት እንግዲህ አዎንታዊ ተጽዕኖ አለ፣ አሉታዊ ተጽዕኖ አለ። እነዚህ የቤሪያ ሰዎች ግን አዎንታዊ ተጽዕኖ የሚያሳርፉ ናቸው። አያችሁ፣ እኛ የክርስቶስ ምስክር በምንሆንበት ጊዜ በዚህ አልጫ በሆነው ዓለም ላይ አዎንታዊ የሆነ ተጽዕኖ የምናሳርፍ የእርሱ እንደራሴዎች ነን። ጌታ ይመስገን። እዚህ ተጽዕኖ የሚያሳርፉ ናቸው። በዚህ አላበቃም። ደግሞ በጣም የሚደንቀው ስደት ያልበገራቸው ሰዎች ናቸው። የተሰሎንቄ ሰዎች እንግዲህ
በከተማቸው በነበሩበት ከተማ እንኳን አሳደው አለበቃ ስላቸው ወደ ቤሪያ ገስግሰው እንደመጡና ቤሪያ ደግሞ የነበሩ ስራ ፈት የሆኑ ሰዎችን አነሳስተው ሞቢላይዝ አድርገው አመፅን ሲያስነሱና እንደገና የወንጌል እንቅፋት ሆነው የወንጌል ጠላት ሆነው ሲንቀሳቀሱ እናያለን። በዚህ ጊዜ እንኳን እንዲህ አይነት ስደት ገጥሟቸው እምነታቸውን አጥብቀው እንዳይዙ እንዳልከለከላቸው በእምነታቸው የጸኑ እንደሆኑ ፈተና እንዳልበገራቸው እንመለከታለን። ሃሌሉያ! እስከ መጨረሻ ለሚያጸናው የእግዚአብሔር ጸጋ ክብር ይሁን። ሃሌሉያ! ስለዚህ ይህን በዚህ መንገድ ካየን ስለ ቤሪያ ሰዎች ምንድነው በህይወታችን ከዚህ ደግሞ ፕራክቲካል ቴክ አዌይ ምንድነው የሚለውን የተወሰኑ ነጥቦችን አነሳና ከዚያን ደግሞ የእግዚአብሔር መንፈስ እንደመራን እንጸልያለን። ፕራክቲካል ቴክ አዌይ ስንወስድ እንግዲህ መጀመሪያው መጽሐፍ ቅዱስን በየዕለት ማንበብ መቻል አለብን። ግኖቼ መንፈሳዊ ረሃብ፣ መንፈሳዊ ጥማት ሊያድርብን ይገባል። አፒታይታችን ሊከፈት ይገባል ለእግዚአብሔር ቃል። ዕለት መጽሐፍ ቅዱስን የማንበብ ኢንዲቪጁዋል ሌቭል ሀቢት ደግሞ በጋራ ደግሞ ካልቸር የማድረግን ጀርኒ መጀመር መቻል አለብን። የእግዚአብሔር ቃል ዕለት የሚበላ የህይወት እንጀራ ነው። ኢየሱስ ጌታ ዕለት የሚበላ የህይወት እንጀራ ስለሆነ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ ስለማይኖር ኢየሱስ ጌታ ቃሉን ልንሞላ ይገባል። ቃሉ በእኛ ዘንድ በልባችን በሙላት ሊኖር ይገባል። ለዚህ ነው የእግዚአብሔር ቃል በሙላት ይኑርባችሁ መጽሐፍ ቅዱስ የሚለው። ሃሌሉያ! ለዚህ የእግዚአብሔርን ቃል ልንሞላ ይገባል። የእግዚአብሔርን ቃል ዕለት ልንሞላ ይገባል። የእግዚአብሔርን ቃል ዕለት ልንታጠቅ ይገባል። ኢየሱስ ጌታ ነው። ይሄ ትልቅ ፕራክቲካል ቴክ አዌይ ሊሆን ይገባል በህይወታችን። ወገኖቼ የመንፈስ ሰይፍ ስለሆነ የእግዚአብሔር ቃል ያለዚህ ጠላትን ማጥቃት አንችልም። ታስተውላላችሁ ጌታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ በመንፈስ ቅዱስ ምሪት ያንን ሶስቱን ፈተና በገጠመ ጊዜ ፈተናውን ያሸነፈው እግዚአብሔር ቃል ነው ተብሎ ተጽፏል ብሎ ነው ፈታኙን ዲያብሎስን ይረታው። እዚህ ይሄ ለኛ ትልቅ ምሳሌ ነው። ትልቅ ምሳሌ ነው ጌታችን የተወልን። ሕይወታችን እንዳይደርቅ የለመለመ እንዲሆን ዘውትር ደግሞ ባለማቋረጥ የሚያፈራ እንዲሆን መልካም ፍሬ የሚያፈራ እንዲሆን እግዚአብሔር ቃል በሙላት ሊኖርብን ይገባል። እግዚአብሔር ቃል ወገኖች መንፈስ ነው። የውስጥ ማንነት የሆነ መንፈሳችን የሚነካው የሚለውጠው የእግዚአብሔር ቃል ነው። የእግዚአብሔር ቃል ሕይወት ነው። ያለ እግዚአብሔር ቃል በሕይወት መኖር አንችልም። ያለ እግዚአብሔር ቃል ከእርሱ ጋር ህብረት ማድረግ አንችልም። ያለ እግዚአብሔር ቃል መጸለይ አንችልም። ወገኖቼ የእግዚአብሔርን ቃል ዕለት ማንበብ ዕለት ማጥናትን ትልቅ ፕራክቲካል ቴክ አዌይ አድርገን ልንወስድ ይገባል። ማንም ያስተምር፣ ማንም ይስበክ፣ ማንም ያገልግል በእግዚአብሔር ቃል ሊመረመር ይገባል። መመርመር በእግዚአብሔር ቃል መንፈሳዊነት ነው። መመርመር በእግዚአብሔር ቃል የብስለት መገለጫ ነው። የስፒሪቹዋል ማቹሪቲ መገለጫ ነው። እዚህ ይህን የምታዳምጡ
አገር ውስጥም ያላችሁ ከአገር ውጭም ያላችሁ በጌታ ፍቅር የማሳስባችሁ ይመረመራል እያንዳንዱ ስብከት፣ ይመረመራል እያንዳንዱ ትምህርት፣ እያንዳንዱ አገልግሎት ይመረመራል። እንዲሁ በከንቱ አሜን አይባልም። ወገኖቼ ብዙዎቻችን ባለማወቅ በስተት እያወቅን ደግሞ በድፍረት በአሜንታ ያስገባናቸው ነገሮች ዛሬ ብዙዎቻችን ዋጋ ያስከፈሉ ይሆናል የሚል ስጋቱ አለኝ። ምክንያቱም በቤሪያ ሰዎች ዘንድ የነበረው ይህ ነገር በብዙዎቻችን ዘንድ ስለማይገኝ በቃሉ ውስጥ ተጽፏል ወይ አለ ወይ ብለን ስብከቶችን፣ ትምህርቶችን፣ ኤኒ ሰርመን መመርመር መቻል አለብን። የቤሪያ ሰዎች መርማሪ ናቸው ስንል ታሪካቸውን ብቻ አንስተን ምናልባትም አድንቀን እንድናልፍ ሳይሆን ቃሉ የተጻፈው ለትምህርታችን ነው። በተለይም ለዚህኛው ትውልድ እጅግ በጣም አስፈላጊ የሆነ ርዕሰ ጉዳይ እንደሆነ ውስጤ ይሰማዋል። ሰዎች እንደማይሳሳቱ የምንቆጥርበት ጊዜ ላይ ስለምንገኝ የሰው ተከታይነትም ጎልቶ የሚታይበት ጊዜ ላይ ስለምንገኝ ሰው የሚሸቱ ነገሮች በርከት ያሉበት ጊዜም ስለሆነ መመርመር መቻል አለብን። ይህ ስብከት ከእግዚአብሔር ቃል አንጻር እንዴት ነው? ይህ ትምህርት ከእግዚአብሔር ቃል አንጻር እንዴት ነው? ያኔ ለነበረው ኦሪጂናል ኦዲየንስ ምንድነው የሚለው፣ አሁን ደግሞ ላለነው ለኛ ደግሞ ምንድነው መልእክቱ፣ ምንድነው የሚናገረው የሚለውን መመርመር መቻል አስፈላጊ ነው። ይሄ ምርጫ ሳይሆን አማኝ ሆነን በእግዚአብሔር መንግስት ውስጥ መሰንበት ከፈለግን ግዴታችን ነው። ኢየሱስ ጌታ ነው። ያልገባችሁን፣ ያልተረዳችሁትን፣ ያላወቃችሁትን ነገር አሜን ብላችሁ አትቀበሉ። መርማሪ ትውልድ እንድንሆን እግዚአብሔር ይፈልጋል። ጠያቂ ትውልድ እንድንሆን እግዚአብሔር ይፈልጋል። ይህንን ነው ከቤሪያ ሰዎች የምንማረው። ስለዚህ መሬት በረገጠ መንገድ ትምህርቶችን፣ ስብከቶችን በትህትና ከእግዚአብሔር ቃል አንጻር መርምሮ ማሳለፍ መንፈሳዊነትም የብስለትም መገለጫ ስለሆነ ይህንን በጌታ ፍቅር አደራ ማለት ፈልጋለሁ። ሌላው የሰዎች ተከታይ ከመሆን መቆጠብ መቻል አለብን። እነዚህ ሰዎች የሰው ተከታይ ቢሆኑ ኖሮ፣ የሐዋርያው ጳውሎስ ተከታይ ቢሆኑ ኖሮ ወደ መመርመር ባልሄዱ ነበር። ነገር ግን ሊከተሉ የፈለጉት እውነትን ስለሆነ፣ ንጹሕን ወንጌል ስለሆነ እውነትን ፍለጋ የእግዚአብሔርን ቃል ሲወግኑ እንመለከታለን። የማን ተከታይ ናቸው? የሐዋርያ፣ የነቢይ፣ የአስተማሪ፣ የመጋቢ፣ የወንጌላዊ፣ የእረኛ የማን ናቸው? እግዚአብሔር የሰዎች ተከታይ እንድንሆን አልጠራንም። ሰዎችን የምናጉላ፣ ሰዎችን የምናወራ እንድንሆን እግዚአብሔር አልጠራንም። እግዚአብሔር የጠራን የእርሱ ተከታይ እንድንሆን። ከኋላዬ ሊመጣ የሚወድ ቢኖር አስቀድሞ ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ያለው ጌታ የእርሱ ተከታዮች እንድንሆን ይፈልጋል። ሰዎች በልባችን ጣዖት ከሆኑብን፣ ሰዎችን ባለማወቅ ወደ ማምለክ ዘወር ብለን ከሆነ ዛሬ ቆም ብለን ይህንን ቃል እንድናስተውል፣ እንድናሰላስል በጌታ ፍቅር ግብዣይን ላቀርብ ወዳለሁ። እያንዳንዱ ሰው እግዚአብሔር በሰጠው ጸጋ መጠን ያገለግላል።
እግዚአብሔር በሰጠው ኃይል መጠን ያገለግላል። የአገልጋይ ተከታይ እንድንሆን የእግዚአብሔር ፈቃድ አይደለም። ስለዚህ የጌታ ተከታይ መሆን ከፈለግን፣ የሱ ደቀ መዝሙር መሆን ከፈለግን፣ የሱ ተማሪ መሆን ከፈለግን ውሳኔያችን በእውነት ትክክለኛ ውሳኔ ነውና በዚህ መጽናት፣ በዚህ መሰንበት በኢየሱስ ስም ይሁንልን። ሌላው ከዚህ የምንወስደው ሌሰን በእግዚአብሔር ቃል የምታምን ቤተክርስቲያንን ህብረት ማድረግ መቻል አለብን። ሰው የሚነገርበት፣ ሰው የሚሸትበት፣ ሰው የጎላበት፣ ሰው የሚታይበት፣ ሰው የሚሰበክበት፣ ሰውን ብቻ የሚማሩበት፣ የሰዎችን ፍልስፍና ተረት በሰፈነበት ቦታ ሆነን የጌታ ተከታይ መሆን አንችልም። እዚህ ህብረት ስታደርጉ ይሄንን ፕሪኮንዲሽን አድርጋችሁ ያዙ። የእግዚአብሔር ቃል አለ ወይ? የእግዚአብሔር ቃል ይሰበካል ወይ? የእግዚአብሔር ቃል ትምህርት አለ ወይ? ቃሉ በሙላት በዚያ አለ ወይ? ክርስቶስ ማዕከላዊ ነው ወይ? ያ ከሆነ ለህይወታችን ብዙ እናተርፋለን፣ በህይወታችን ብዙ እንጠቀማለን። እዚህ ህብረት ስናደርግ እንኳን ሰሌክቲቭ መሆን መቻል አለብን። ይህን የሚመስል ጠንካራ ስደት አጠገባቸው ሆኖ የቤሪያ ሰዎች ጸንተው እንደቆሙ እንመለከታለን። ጸንቶ መቆም፣ ሃሌሉያ! ጸንቶ መቆም። ጸንታችሁ ቆሙ። በጌታ ጸጋ በኃይሉ ችሎት ጸንተን እንድንቆም እግዚአብሔር ፈቃድ ነው። በሚያፈገፍግ ነፍሱ ደስ አይላትም። ባክስላይድ በሚያደርግ ነፍሱ ደስ አይላትም። እዚህ ወገኖቼ በጌታ ጸጋና በኃይሉ ችሎት ይበረታ እንድንሆን እግዚአብሔር ይፈልጋል። የምንሰማውን ቃል የምንኖር ሰዎች እንድንሆን እግዚአብሔር ይፈልጋል። ስደት ሲመጣ፣ መከራ ሲመጣ፣ ፈተና ሲመጣ እጅ የምንሰጥ ሰዎች እንድንሆን እግዚአብሔር አይፈልግም። የምንበገር ሰዎች እንድንሆን እግዚአብሔር አይፈልግም። ይመጣል። ያለ መስቀል ክርስትና የለም። በክርስቶስ ኢየሱስ በእውነት እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ ነው የሚለው ቃሉ። ስደት አለ፣ ፐርሲኪውሽን አለ። የክርስቶስ በመሆናችን ልናምነው ብቻ ሳይሆን ልንከተለው ብቻ ሳይሆን መከራን ጭምር ልንቀበል እንደወሰንን እንደቆረጠን ይህንን ማወቅ አለብን። ነገር ግን ከዚህ ጋር ተያይዞ መዘንጋት የማይገባን እውነት የጊዜያዊ መከራ፣ የጊዜያዊ ፈተና የዘላለም የሆነውን የእግዚአብሔርን ክብር እኛ ህይወት የሚያስፈጽም እንደሆነ መዘንጋት የለብንም። ወርቅነቱ የሚታወቀው በእሳት ውስጥ ሲያልፍ ነው። ምንም እንኳን ወርቅ በእሳት ውስጥ ቢያልፍም እሳት ወርቁን አይበላውም። በልዩ ልዩ መከራ፣ በልዩ ልዩ ፈተና ውስጥ ሁኔታ ውስጥ ብናልፍም ሊበላን አይችልም። ኢየሱስ ጌታ ነው። ሊያስቀረን አይችልም። ኢየሱስ ጌታ ነው። ሊይዘን አይችልም። ኢየሱስ ጌታ። ምክንያቱም ኢየሱስ አለ። ጌታ አለ ከኛ ጋር። ሃሌሉያ! ጌታ ግን በአጠገቤ ቆሞ አበረታኝ፣ ከአንበሳም አፍ አዳነኝ ተብሎ እንደተጻፈ እንዲሁ ጌታ አለ። በመንፈሱ ጌታ አለ። ሃሌሉያ! ስለዚህ ብቻችሁን አይደላችሁም። የእውነት ለጌታ እንኖር እንጂ እውነተኛ ደቀ መዝሙር እንሆን እንጂ የእርሱ
ተከታዮች እንሁን እንጂ ብቻችን አይተወንም። ሃሌሉያ! መንፈሱ በውስጣችን አለ። ለዘላለም መንፈሱ ከእኛ ጋር አለ፣ በውስጣችን አለ። ኢየሱስ ጌታ። ስለዚህ በዚህ ቃል እውነት መሰረት ደግሞ እንጸልያለን። we have to be like the Bereans። የቃሉ ራብ አለ ወይ በሕይወታችን? የቃሉ ጥማት አለ ወይ በሕይወታችን? እያደግን ነው ወይ? ፍሬ እያፈራን ነን ወይ? ለሚመጣው ሙሽራ ራሳችንን እያዘጋጀን ነው ወይ የሚለውን ጥያቄ ራሳችንን እየጠየቅን እንጸልያለን። ቃሉን ዕለት ዕለት መብላት፣ ቃሉን ዕለት ዕለት መሞላት፣ ቃሉን ዕለት ዕለት መታጠቅ፣ ቃሉን ዕለት ዕለት መሰነቅ እንዲሆን ሕይወታችን የባዶነት እንዳይሆን፣ ሕይወታችን የሙላት እንዲሆን፣ ሕይወታችን የድርቀት እንዳይሆን፣ ሕይወታችን የልምላሜ እንዲሆን፣ ሕይወታችን የመካንነት እንዳይሆን፣ ሕይወታችን ብዙ ፍሬ የማፍራት እንዲሆን። ሃሌሉያ! ቃሉ የእግዚአብሔር ቃል፣ ሃሌሉያ! የእግዚአብሔር ቃል እሳት የሆነ የእግዚአብሔር ቃል፣ እንደ መዶሻ የሆነ የእግዚአብሔር ቃል፣ ሃሌሉያ! ከሕይወታችን ሊበላ የሚገባውን ጠራርጎ የሚበላ የእግዚአብሔር ቃል፣ የደነደነውን በደንብ አድርጎ የሚሰብር የሚቀጠቅጥ የእግዚአብሔር ቃል። ኢየሱስ ጌታ ነው። ለሞተውም ማንነታችን ደግሞ ሕይወት የሚሰጥ የእግዚአብሔር ቃል፣ ሃሌሉያ! እንደተሞላ ነው ደግሞ እንዲሁ እንጸልያለን። እንዴት መጸለይ እንደሚገባን አናውቅም። ነገር ግን መንፈስ ቅዱስ በቃላት ሊገለጥ በማይቻል መቃተት፣ ሃሌሉያ፣ ይማልድላችኋልና ነው የሚለው ቃል። ኦ ጌታ ሆይ እንዴት መጸለይ እንደሚገባን አናውቅም። መንፈስ ቅዱስ አንተ ግን በውስጤ አለ፣ አንተ ከኔ ጋር አለ። ሃሌሉያ! ለቃለ ክብር ይሁን፣ ለቃለ ክብር ይሁን፣ ለቃለ ክብር ይሁን፣ ለቃለ ክብር ይሁን። ያው ለሆነው ቃል ክብር ይሁን፣ ለሚሰራው ቃል ክብር ይሁን። ውዴ ክብር ይሁን፣ መንፈስ ለሆነው ቃል ክብር ይሁን፣ ሕይወት ለሆነው ቃል ክብር ይሁን። ሃሌሉያ! 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 ጌታ ሆይ ክብር ይሁን ላንተ። ውዴ ክብር ይሁን ላንተ። አባ ክብር ይሁን ላንተ። ጌታ ሆይ ክብር ይሁን ላንተ። ተናግረህናል፣ አስተምረህናል። ከበሪያ ሰዎች ሕይወት ጌታ ሆይ ብዙ አስተምረህናል። በኢየሱስ ስም ይባረክ። በቃል እንደተናገርከው ደግሞ ዕለት ዕለት ቃልህን መሞላት፣ ዕለት ዕለት ቃልህን መሞላት፣ ዕለት ዕለት ቃልህን መሞላት፣ ዕለት ዕለት እግዚአብሔር ቃልን ማጥናት፣ ዕለት ዕለት እግዚአብሔር ቃልን ማንበብ፣ ዕለት ዕለት እግዚአብሔር ሆይ ደግሞ ለተሞላ ነው ላነበብነው ቃል የሕይወት ምላሽ የምንሰጥበት፣ ለዚህ መትጋት የምንችልበት ጸጋ በእኛ ሕይወት ይብዛ። ማርያም ከእግር ስር ተቀምጣ ቃልን ትሰማ ታዳምጥ ነበር። መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም አልክ። ውዴ ዛሬ ምርጫችን እናስተካክላለን። ጌታ ሆይ ብዙ የማይጠቅሙ ብዙ የማይረቡ ለሕይወት የማይሆኑ ነገሮችን ጌታ ሆይ ለመስማት ምርጫችንን ውሳኔያችንን አሳውቀን ይሆናል። ዛሬ ግን በእውነት ወደ አንተ እንመለሳለን። አንተን ለመስማት፣ ቃልህን ለመስማት፣ በልብህና በነፍስ ያለውን ለመስማት፣ ለዚያ ደግሞ ተገቢውን ምላሽ ጌታ ሆይ ለመስጠት
ራሳችንን ባንተ ፊት እናቀርባለን ውዴ። የባከነው ዕድሜያችን ያ ብክነት፣ ያ ሁከት፣ ያ ግራ መጋባት ላይቀጥል ከኛ ጋር ጌታ ሆይ ወደ ቃልህ እንመለሳለን። ወደ እግርህ ስር እንመለሳለን። ወደ ጸጋ ዙፋን እንመለሳለን። ጌታ ሆይ ተቀበለን። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ይቅር በለን። ጌታ ሆይ ላንተ ለቃልህ ለውዱ ቃልህ ስፍራ የነሳንበት ጊዜ እንዲያበቃ፣ ለቃልህ ጊዜ የነሳንበት ዘመን እንዲያበቃ እንደገና ጌታ ሆይ ቃልን መብላት፣ እንደገና ቃልን መሞላት፣ እንደገና አቤቱ እንደገና ዘመናችን እንዲታደስ በኢየሱስ ስም እንጸልያለን። ደግሞ በቃልህ ስብከቶችን፣ በቃልህ ትምህርቶችን እኔ ሰርምን መመርመር መንፈሳዊነት ነው። የመንፈሳዊ ብስለት መገለጫ ደግሞ ነውና እግዚአብሔር ሆይ ያልተጻፈው ሲነገር አሜን ብለን ከመቀበል አባዜ እንድታወጣን፣ ቃል ውስጥ የሌለው በድፍረት ሲነገር አሜን ብለን ከመቀበል አዚም ውስጥ እንድታወጣን፣ ከወደቅንበት እንድታነሳን፣ ከሳትንበት እንድትመልሰን ጌታ ሆይ አሜን ቀልድ አይደለም። ያልተጻፈን አሜን ማለት መጽሐፍ ቅዱሳዊ አይደለም። ያልተጻፈን አሜን ማለት ሕፃንነት ነው፣ አለመብሰል ነው፣ አለማወቅ ነው። ጌታ ሆይ መልሰን እንደገና መልሰን ወደዚህ ብስለት፣ እንደገና መልሰን ወደዚህ መንፈሳዊነት እባክህ አባት ሆይ እንጸልያለን። በኢየሱስ ክርስቶስ ስም የሚመረምር ትውልድ ስብከቶችን፣ ትምህርቶችን፣ አገልግሎቶችን ከቃል አንጻር የሚመረምር ትውልድ እንድታረገን፣ መርማሪ ትውልድ እንድታረገን፣ እኛም አምልጠን ለብዙዎችም ማምለጥ ደግሞ ጌታ ሆይ ምክንያቶች እንድታረገን እንጸልያለን። እግዚአብሔር አባት ሆይ ደግሞ የሰዎች ተከታይ እንዳንሆን መጥምቁ ዮሐንስ ደቀ መዝሙር ነበረው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ባለ ጊዜ ጌታችን ኢየሱስ ክርስቶስ ከፊት ለፊት ሲመጣ የዮሐንስ ደቀ መዝሙር ትተውት ወደ ኢየሱስ ክርስቶስ እንደተከተሉ ቃሉ ይናገራልና አቤቱ አገልግሎታችን ሲጨመቅ ትውልድን ካንተ ጋር ካላገናኘ፣ ካንተ ጋር ካላጣበቀ አገልግሎት አይደለምና ጌታ ሆይ አገልግሎታችን በትውልድ ልብ ውስጥ አንተን መሳል እንዲሆን፣ አንተን ማጉላት እንዲሆን፣ አንተን መስበክ እንዲሆን፣ አንተን ማሳየት እንዲሆን፣ አንተን መናገር እንዲሆን ውዴ ባክህን ለምናገለግልም፣ ለምንሰማም፣ ለምንገለገልም ያንተ ጸጋ እንዲበዛ፣ አይኖቻችን እንዲበሩ፣ የራሳችንን ተከታይ አፍርተን አገለገልን ብለን ዘመን ከጨረስን በኋላ አመፀኞች እንዳትለን ጌታ ሆይ ትውልድ ያንተ ተከታይ እንዲሆን፣ ያንተ ደቀ መዝሙር እንዲሆን፣ ያንተን መልክ የሚያሳይ እንዲሆን ያንተ ፈቃድ ነውና ይህንንም እናስፈጽም ሎሌዎች አድርገን ልዩ ልዩ መከራ ሲመጣ፣ ልዩ ልዩ ፈተና ሲመጣ እንደ ሙሉ ደስታ ተቀብለን መጽናት የምንችልበት፣ ጸንተን መቆም የምንችልበት፣ ጸንተን ጌታ ሆይ መቀጠል የምንችልበት፣ መልካሙን ገድል መጋደል የምንችልበት፣ ሩጫችንን መጨረስ የምንችልበት፣ ሃይማኖታችንን መጠበቅ የምንችልበት ጸጋ በእኛ ሕይወት እንዲበዛ በሚያፈገፍግ ነፍስ ደስ አይልህምና ጌታ ሆይ አምነው ከሚወርሱት እንድታረገን፣ አምነው ከሚጨርሱት እንድታረገን፣
እስከ መጨረሻ ከሚጸኑት እንድታደርገን በኢየሱስ ስም እንጸልያለን። ማንኛውም አይነት የሰማነው ቃል ከእኛ ጋር በእምነት እንዳይዋሄድ የሚሰሩ ኃይላት በኢየሱስ ስም ይታሰሩ። ስልጣናት በኢየሱስ ስም ይታሰሩ። ገዢዎች በኢየሱስ ስም ይታሰሩ። አለቆች በጌታ በኢየሱስ ስም ይታሰሩ። በሰማያዊ ስፍራ ያሉ የርኩሳን መናፍስት ሰራዊቶች ሁሉ በኢየሱስ ስም የታሰሩ ይሁኑ። ስለ ሁሉ አንተ ብቻ ክበር። መምጫ ቢሆን መሰረት ባላት አንተ በሰራትና ባዘጋጃት ሰማያዊት ከተማ አስበን። ሁሉ ካንተና ለአንተ በአንተ ከሆነ ክብሩ ሁሉ ለአንተ ብቻ ይሁን። ሃሌሉያ አሜን። በኢየሱስ ስም ሻሎም።